ሰላም ጓደኞቼ እንዴት ናችሁ? አሰላሙ አለይኩም። ለሙስሊም ወንድሞቼ ለየት ያለች አፕሊኬሽን ይዤላችሁ መጥቻለሁ። ሙሰላ ብዙ ሰው አይጠቀምም፣ በብዛት እንጠቀማለን ብዬ አስባለሁ። ግን ለየት የሚያደርጋት ሙሰላ ከሌሎች አፕሊኬሽን እንደዚህ መስጂዶች ያሉበትን አካባቢ ታሳየናለች እና እንደሌላው እንደማንኛውም እንትን ቂብላን ያሳየናል። ጥሩ ነው። አሁንም የሰላት ሰዓቶችን በየሰዓቱ አዛን የሚያደርጋል እንደማንኛውም አፕሊኬሽን። ይሄም ጥሩ ነው። ይሄ ለየት ያለብኝና ጠቃሚ ነገር ለሙስሊሞች የታየኝ ለሁሉም እንደኔ እዚህ ጋር ቁርአን አለ። ቁርአን ሙሉ 30 ጁዝ አለ። ማንኛውም ቁርአን መቅራት ስንጀምር እንደዚህ በምስል እንደምንቀራው እንደ ቁርአን ብቻ ሳይሆን እዚህ ጋር የቀራነውን ተርጉመን መረዳት እያነበብን መሄድ እንችላለን። ትርጉም የሚለውን በመንካት ቋንቋ እንግሊዘኛም፣ አማርኛም፣ ኦሮሞኛም ሁሉም አለ። እዚህ ላይ ቀጥሎ አውዲዮ አድርገን በድምጽም አብረን መቅራት እንችላለን። አልሐምዱሊላህ ረቢል ዓለሚን እናት ይህንን ላቁመውና ቀጥዬ ላሳያችሁ ወጣ ብዬ። ለምሳሌ እዚህ ጋር ዱዓና ዚክር ሁሉም ጧትና ማታ ሶላት፣ ቤት እና ቤተሰብ ብዙ የተለያዩ ምክሮች፣ እነዚህ ምክሮች ስትነኳቸው እንደዚህ እየከፈቱ እዚሁ መልሰው በድምጽም አላቸው። ሁሉም ዱዓዎች እንደዚህ ይቀጥላሉ። እዚህ ጋር ጉዞ ስንነሳ የሚደረጉ ከጉዞ በፊት እኒን ሁሉ በድምጽም በሁሉም ምክሮቹን ሁሉም በፈለግነው ቋንቋ አሉ እና ቀጥዬ እዚች ጋር ማሳያችሁ አንዳንድ ታሪክ መስጂዶችን አመሰራረትም ማናቅ ሰዎች አለ። እኔ ራሱ ለምሳሌ እዚህ እንትን ላይ እንጂ ያየሁት ሌላ አላቅም ነበር። ሌላ ጊዜ ያው በማውቀው እንትን ባውቅም እዚህ ጋር እንደዚህ አንድ ላይ ይኖራል ብዬ አላቅም። ሙሰላ ለየት ያለች አፕሊኬሽን ናት። እንጠቀማት ብዬ እመክራለሁ። ሙሰላን ያው እነዚህ ቁልፍ የሆኑትን ስንጨርስላችሁ እነዚህ ቁልፍ የሆኑት ማለት ነው ቀጣይ ሀዲሶችና እንትኖች እንደሚተላለፉባቸው በአንዳንድ ነገር ተረድቻለሁኝ እና ሙሰላን ለማውረድ እዛው ፕላይ ስቶር ላይ ወጥተን ፕላይ ስቶር ላይ ገብተን ለምሳሌ እዚህ ላይ ሙሰላ ብለን እንደ እንትን ብለን ማውረድ እንችላለን። ሙሰላ ብለን ጽፈን ያሳያችሁ ብዙ ሰዎች ስለማናቃት ነው። እኔም እንደራሴ በዚች በእርግጥ አዲስ ናት አፕሊኬሽኗ። የኢትዮጵያዎች ናቸው የሰሯት። በጣም ደስ የምትል አፕሊኬሽን ናት። ይኸው እዚህ የታችኛው ማለት ነው። ይሄንን እንትን ብላችሁ ያው ሳሳያችሁ የነበረው እንትን ነው። በቃ በዚህ መልኩ መጠቀም እንችላለን። ስለ ሁሉም ሙስሊም እንዲደርስ ሼር፣ ሪፖስት ምናምን ላይክ ማድርጉት። አዲስ ጀማሪ ነኝ፣ የኔንም ፎሎ አድርጉኝ።